ዛሬ ዓለም የምታከብር ለፍቶ የሚዝለውን ሳይሆን አርቆ በማሰብ ራሱን የቀየረውን ባለ ራዕይ ነው ይባላል። በኑሮ ውድነትና በሁከት መሃል ሆነ ከትናንት ተራ ማንነት ተላቀህ በአዲስ የከፍታ ማማ ላይ ስትገኝ ዝምታህ እንኳ ሳይቀር ታላቅ ድምጽ ይኖረዋል። ሰዎች ስለ አንተ ተቀይሯል፣ የዓላማ ሰው ሆኗል፣ ገንዘብ አያባክንም፣ በጊዜው አይደራደርም፣ እሱ እንደ ድሮ አይደለም ብለው መመስከር ሲጀምሩ የአንተ አሮጌ ማንነት መሞቱንና አዲሱ የላቀ ማንነት መወለዱን እያበሰሩ መሆኑን ልብ በል። በብዙ ዘርፍ መቀየርህንና ከትናንት ብዙ መሻለህን የሚያረጋግጡ 5 ጥልቅ የብስለት ማህተሞች እነሆ። የመጀመሪያው የስሜት ብስለትን ማሳየት ይባላል። ይህ የብስለት እርከን ግለሰቡ ከውጫዊ ተጽዕኖዎች ነፃ ሆኖ የራሱን የውስጥ ሰላም የሚያስተዳድርበት የጥበብ ማማ ነው። ቀደም ሲል ለትችትና ለንቀት የሚበረግገው ስሜት ዛሬ ግን በጽኑ መሰረት ላይ በመቆሙ ሰዎች በአንተ መረጋጋት ተገርመው ተቀይረሃል የሚል ምስክርነት እንዲሰጡ ያስገድዳቸዋል። ስሜትህን መቆጣጠር ሳይሆን ስሜትህን መምራት መቻል ለማንኛውም ክስተት የምትሰጠው ምላሽ በእውቀትና በስነ ልቦና ልዕልና የታጀበ መሆኑን ያሳያል። በዚህም ምክንያት የሰዎች አሉታዊ አስተያየት አንተን ከመጉዳቱ ይልቅ ለአዲሱ ማንነትህ እንደ ማረጋገጫ ማህተም ያገለግልሃል። ለምሳሌ በአደባባይ ክብረ ነክ ንግግር ቢሰነዘርብህ እንኳን በንዴት ከመገንፈል ይልቅ በዝምታና በፈገግታ ማለፍና አሁንን ማሻሻል መቀጠል የውስጥ ጥንካሬ መገለጫ ይሆናል። ሁለተኛው ነጥብ የህይወትን ሙሉ ኃላፊነት መውሰድ መቻል ይባላል። እውነተኛ እድገት የሚጀምረው የህይወትን መሪ ተረክበህ ለውድቀትህም ሆነ ለስኬትህ ሙሉ ኃላፊነት በራስ ትከሻ ላይ ስታሳርፍ ብቻ ነው። ይህ የንቃት ደረጃ ጊዜህም በማማረርና ሰበብ በመደርደር ፈንታ እሴት በመጨመር ወይም በመፍጠር አዳዲስ የሀሳብ ምንጮችን በመፈላለግ ላይ እንድታውሉ ይገፋፋል። በዚህ የተነሳ የገቢ መጨመር የድካም ውጤት ብቻ ሳይሆን የአስተሳሰብ አድማስ መስፋትን ችግር የመፍታት አቅም ማረጋገጫ ተደርጎ ይወሰድልሃል። ሰዎች ይህንን ጥር በማየት እንደ ተራ ሰራተኛ ሳይሆን እንደ ባለ ራዕይ ስኬታማ መሪ በአክብሮት ይመለከተዋል። ለምሳሌ ትርፍ ጊዜ በማይረቡ ጉዳዮች ከማጥፋት ይልቅ አዳዲስና ገቢ ሊያሳድጉ የሚችሉ ነገሮችን በማጥናት ገቢህን ስታሳድግ ሰዎች ያንተን የዓላማ ጽናት ያደንቃሉ፣ ማድነቅ ይጀምራሉ። ሶስተኛው በዓላማ መኖርና ህይወትን በጥበብ መምራት የሚለው በሰዎች ዘንድ የዓላማ ሰው ተብሎ መጠራት የራስን የህይወት መስመር ለይተህ ለሌሎች ከንቱ አጀንዳዎች በርህን መዝጋትን የሚያበስር ታላቅ የምስራች ነው። ይህ ደረጃ ደግሞ የራስን ሰሜን ኮከብ ወይም ግልጽ ራዕይ እንዲኖር ስለሚያደርግ ጊዜህንና ጉልበትህን ለማይረቡ ማህበራዊ ግዴታዎች አትገብርም። ምርጫዎች ሁሉ በረጅም ጊዜ ግቦች ላይ የተመሰረቱ በመሆናቸው ሰዎች አንተን ለማግኘት ከአንተ ጋር ለመሆን ጥልቅ ዲሲፕሊን ማክበር ይኖርባቸዋል። ይህ ጥንካሬ በአካባቢ ባሉ ሰዎች ዘንድ ያለህን ግምት ከጓደኝነት ወደ ከፍተኛ አድናቆትና ተምሳሌትነት ይለውጠዋል። ለምሳሌ ለማይጠቅሙ የቡና ወሬዎች ጥሪ ሲቀርብልህ ስራ አለብኝ ብለህ በቁርጠኝነት ስትመልስ ሰዎች ለአንተ ያላቸው አመለካከት በአክብሮት ይቀይሩልህና ሁሌም አንተን ከተራ ነገሮች ላይ ማካተትን ያቆማሉ። አራተኛው ነጥብ ገቢን ማስተዳደርና ራስን የመግዛት ጥበብ የሚለው ገንዘብ አያባክንም የሚለው የሰዎች ምስክርነት ዛሬ ለነገ የመገበር አቅምህ ወይም ዲሌይድ ግራቲፊኬሽን ከፍተኛ ደረጃ መድረሱን ያመለክታል። ገንዘብ ለጊዜያዊ መዝናኛ ሳይሆን ለወደፊት ግቦችህ እንደ መገንቢያ መሳሪያ ማየትህ ስሜት ከመገዛትና ከመታለል የታደገ የውስጥ ብስለት ውጤት መሆኑን እወቅ። ይህ ግብን የማስተዳደር ዲሲፕሊን የኑሮን ዋስትና የሚያረጋግጥ ከመሆኑም በላይ በሰዎች ዘንድ እንዳስተዋይ ባለ ራዕይ ተስፈኛ ሆነህ እንድትታይ ያደርጋል። ለትርፍ አልባ ወጪዎች የምትሰጠው አይሆንም የሚል ምላሽ የነገ ትልቅ ስኬትህን በዛሬው ጥንቃቄ የመገንባት ጥበብ ማረጋገጫ ነው። ለምሳሌ አላስፈላጊ የቅንጦት እቃዎችን ከመግዛት ተቆጥበህ ያለህን ገንዘብ ለነገ አቅምህ ልክ ልትሰራው የምትችለውን ስራ ስታውለው ሰዎች የአንተን የስሜት ቁጥብነት በታላቅ ግምት ይመለከታሉ። የመጨረሻው የማያቋርጥ የግል ዲሲፕሊን መገንባት የሚለው ነው። እያደገ ያለ ሰው ሁሉን አውቃለሁ ከሚል አጉል ትዕቢት ወጥቶ ሁልጊዜም ራሱን ለማሻሻልና አዲስ እውቀቶችን ለመቅሰም ዝግጁ የሆነ ንቁ ህሊናን ያዳብራል። ይህ የብስለት መገለጫ ደግሞ ለውጥን በጸጋ ለመቀበልና የቆዩ ደካማ ልምዶችን ያለምንም ማመንታት ለመተው የሚያስችል ስነልቦናዊ እድገትን ይሰጣል። ሰዎች ተሻሽለሃል የሚሉ በአስተሳሰብህ በንግግርህና በእድገት ላይ የምታሳየው ወጥ የሆነ ጥንካሬና ዲሲፕሊን በተግባር ሲመለከቱ ብቻ ነው። ይህ የዲሲፕሊን ጥረት ደግሞ ከትናንት ማንነት ጋር የምታደርገው ሰላማዊ ድርድር ሲሆን ሰላማዊ ውድድር ውጤት ሲሆን ወደ ማሸነፍ ወሰብዕና የመሸጋገሪያ መሰላለህ ነው። ለምሳሌ በየቀኑ ራስህን ለስራና ለትምህርት በመስጠት የምታሳየው ትጋት ሰዎች ለአንተ ያላቸውን አክብሮትና አመኔታ በከፍተኛ ደረጃ እንዲጨምር ያደርገዋል። በመጨረሻ ዛሬ በህይወት ላይ የታዩት እነዚህ 5 የለውጥ ምልክቶች እንዲሁ በአጋጣሚ የተከሰቱ ብቻ አይደሉም። አንተ በውስጥ ላደረከው ተጋድሎ የተሰጡ የድል ዋንጫዎች ናቸው እንጂ በስሜት ላይ የነገስክበት ጊዜህን፣ ገንዘብህን ለታላቅ ዓላማ የገበርክበት ይህ አዲስ ማንነት ወደ ማሸነፍ የስኬት ማማ ላይ እያወጣ መሆኑን እወቅ።
ሰዎች ተቀይረሃል ብለው ሲመሰክሩብህ ያንተ የትናንት ደካማ ማንነት የመጨረሻ ሽንፈቱን መቅመሱን እያበሰሩ መሆኑን እወቅ። የገቢህ መጨመርና የክብር መግዘፍ የአእምሮ ብስለት ውጤት ነውና ይህንን ታላቅ ጉዞ በፍጹም እንዳታቆም። ይልቁንም ትናንት የነበረው ማንነት ዛሬ በትህትና ሸኝተህ የነገ ታላቅ ማንነትህን በልበ ሙሉነት ተቀበል። እነዚህን ለውጦች በአንድም በሌላ በህይወትህ እያየ ከሆነ በያዝከው የጥንካሬ ጎዳና ላይ ወደፊት ቀጥል፣ ወደ ኋላ ትመልከት። ምክንያቱም ያንተ እውነተኛ ማንነት ከፊት ካለው የከፍታ ማማ ላይ በክብር ይጠብቅሃልና። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲዳረስ ላይክ እና ሼር ማድረጉን አይርሱ። ለተጨማሪ ተመሳሳይ ሀሳቦች ደግሞ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በያላችሁ